በአሁኑ ሰዓት የሽንት ቧንቧ ኢንፌክሽን ካለቦ የሚያቃጥል የሚያቻኩልና ምቾት የማይሰጥ ስሜት ከተሰማዎት ዛሬ በኩሽና ውስጥ ባሉ ነገሮች ልታደርጓቸው የምትችሉ ነገር አለ። የሽንት ቧንቧ ኢንፌክሽን ለመዋጋት ሰውነትዎ ሊረዱ የሚችሉ 5 ተፈጥሯዊ መጠጦች አሉ። እነዚህም ለማዘጋጀት ከውጭ የሚመጣ ተጨማሪ መድኃኒት ወይም ፋርማሲ መሄድ አያስፈልጓችሁም። ዛሬ እያንዳንዳቸው እንዴት እንደሚዘጋጁና ለምን እንደሚጠቅሙ በትክክል ነግራችኋለሁ። ነገር ግን እስከ መጨረሻ አብራችሁኝ ቆዩ። ምክንያቱም የተፈጥሮ መጠጦች በቂ የማይሆኑበትና የግድ ሐኪም መታየት ያለበት ወሳኝ ነጥብም እነግራችኋለሁ። ሰላም፣ እንኳን ወደ ሀበሻ ፋርማሲስት በሰላም መጣችሁ። እኔ ፋርማሲስት ሮማን ነኝ። ዛሬ ብዙዎቻችሁ በውስጥ መስመር የጠየቃችሁኝና በጣም ያስቸገራችሁ የሽንት ቧንቧ ኢንፌክሽን እናያለን። ይህ ችግር በተለይም ሴቶች ላይ በብዛት የሚያጠቃ ሲሆን በአሁኑ ሰዓት የሽንት ቧንቧ ኢንፌክሽን ምቾት ነስቶት ከሆነ ወይም ደግሞ ደጋግሞ የሚያጠቃችሁ ከሆነ እና ተፈጥሯዊ መፍትሄ የሚፈልጉ ከሆነ ይህ ቪዲዮ ለእርሶ ነው። ገበያ ላይ በቀላሉ ልናገኛቸው የምንችላቸውና የሽንት ቧንቧ ኢንፌክሽን ሊረዱ የሚችሉ 5 ተፈጥሯዊ መጠጦች እናያለን። ወደ ዝርዝር መረጃዎቹ ከማለፌ በፊት ይህን ቻናል ሰብስክራይብ እያደረጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። የእናንተ ሰብስክራይብ ማድረግ ለዚህ ቻናል እድገት ትልቅ አስተዋጽኦ አለውና ፕሊዝ ሰብስክራይብ ያደርጋችሁ ጀምሩ። ሲጀመር የሽንት ቧንቧ ኢንፌክሽን ምንድን ነው? የሽንት ቧንቧ ኢንፌክሽን ማለት ባክቴሪያዎችን ወደ ሽንት ፊኛ ወይም ወደ ሽንት ቧንቧ በመግባት እዚያ ሲራቡ የሚፈጠር የጤና ችግር ነው። ይህን ችግር በቀላል መንገድ እንደሚከተለው መረዳት ይቻላል። በተለምዶ የሽንት ቧንቧ ንጹህ ነው። ነገር ግን ከውጭ አካባቢ የሚመጡ ባክቴሪያዎች ወደ ሽንት መውጫ ሲገቡና በፊኛ ውስጥ ሲባዙ ነው። ያን ቦታ ያሳብጣሉ ወይም ያቆስላሉ። የሚታዩ ምልክቶች ደግሞ ሽንት ሲሸኑ የሚሰማ አሳማሚ የማቃጠል ወይም የመለብለብ ስሜት ነው። በሌላው ደግሞ ሽንት በድንገት እና በተደጋጋሚ የመሽናት ስሜት ነው። ቢሸኑም እንኳን ሙሉ በሙሉ እንዳልሸኑ ይሰማቸዋል። ሌላው ደግሞ የሽንት ቀለም መቀየር ነው። ብዙ ጊዜ ደመናማ ወይም ደግሞ ሽታ መቀየር ነው። አንዳንዴ ደግሞ ሽንት ውስጥ ደም መኖር ያጋጥማል። ባጭሩ የሽንት ቧንቧ ኢንፌክሽን ወይም ዩሪናሪ ትራክት ኢንፌክሽን ማለት ባክቴሪያዎች በሽንት ስርዓታችን ውስጥ በመግባታቸው ምክንያት የሚፈጠር በጣም የሚያምና ምቾት የሚነሳ ኢንፌክሽን ነው። ይህ ችግር በተለይም ሴቶች ላይ በብዛት ይከሰታል። ምክንያቱም የሴቶች ሽንት ቧንቧ አጭር በመሆኑ ባክቴሪያዎች ወደ ፊኛ ለመድረስ ቀላል ስለሚሆንላቸው ነው። የሽንት ቧንቧ ኢንፌክሽን መንስኤዎቹ ባክቴሪያዎች ናቸው። በቀላል መንገድ መረዳት እንችላለን። በተለምዶ ባክቴሪያዎች በሰውነታችን ውስጥ በተለይም በአካባቢ ቆዳ ላይ ወይም ፊንጢጣ አካባቢ ይኖራሉ። እነዚህ ባክቴሪያዎች ወደ ሽንት መውጫ ቀዳዳ በኩል ወደ ውስጥ ሲገቡ ኢንፌክሽኑ ይከሰታል። እዚያ መባዛት ይጀምራሉ። ይህም ደግሞ የሽንት ቧንቧ ኢንፌክሽን መቆጣት፣ ማቃጠልና ህመም ያስከትላሉ። ዋና ዋና ምክንያቶች ግን አንደኛው ንጽህና አለመጠበቅ ነው። በተለይም ሽንት ከሸኑ በኋላ የጽዳት አቅጣጫ ከኋላ ወደፊት ሲሆን ባክቴሪያዎች ወደ ሽንት መውጫ በቀላሉ እንዲገቡ ያደርጋል። ሁለተኛ በቂ ውሃ አለመጠጣት ነው። ውሃ በበቂ ሁኔታ ሲጠጡ ሽንቶ ብዙ ጊዜ ይወጣል። ይህም ባክቴሪያዎችን በፊኛ ውስጥ ተከማችተው እንዳይራቡ ያጥባቸዋል። ውሃ ሲቀንስ ግን ባክቴሪያዎች እንዲቆዩና እንዲባዙ እድል ይሰጣል። ሶስተኛ ሽንትን አዘግይቶ መሽናት ነው። ሽንት ለረጅም ጊዜ በፊኛ ውስጥ መቆየቱ ለባክቴሪያዎች መራቢያ ጥሩ ቦታ ይፈጥራል። አራተኛ በግንኙነት ወቅት ባክቴሪያዎች ወደ ሽንት ቧንቧውን በቀላሉ ሊገቡ ይችላሉ። በአጠቃላይ ዋናው መንስኤ ከውጭ በሚገቡ ባክቴሪያዎችን በሽንት ፊኛ ውስጥ በመባዛታቸው ነው። ስለዚህ ነው በቂ ውሃ መጠጣትና ንጽህና መጠበቅ ዋነኛ መከላከያ የሚሆነው። ዛሬ የምናያቸው ተፈጥሯዊ መጠጦች የሚሰሩት በተመሳሳይ መንገድ ነው። እነሱም ተፈጥሯዊ የሽንት ማስተላለፊያ ወይም ደግሞ ዳዩሬቲክስ ናቸው፣ ወይም ሰውነታችን በሽታ የመከላከል አቅምን ይረዳሉ። ይህ ማለት የሽንት መፍሰስን በመጨመር ባክቴሪያዎችን ከሰውነት በፍጥነት እንዲወጡ ይረዳል፣ ወይም ደግሞ ባክቴሪያን የሚዋጉ ባህሪያት አላቸው። እንደ ሕክምና መድኃኒቶች በቀጥታ ባክቴሪያው አይገሉትም። ነገር ግን ብዙ ንጹህ ውሃ በመጠጣትና ከነዚህ መጠጦች ጋር አብረው ሲወሰዱ ሰውነታችን ባክቴሪያውን ለማስወገድ የሚያደርገውን ጥረት በእጅጉ ይደግፋሉ። አንደኛው የፐርስሊ ሻይ ነው። ፐርስሊ ተፈጥሯዊ የሽንት ማስተላለፊያ ነው። ይህም የሽንት መፍሰስን በመጨመር ሲስተሙንም ለማጽዳት ይረዳል። አንድ እፍኝ ፍሬሽ ፐርስሊ ወይም ደግሞ አንድ የሾርባ ማንኪያ የደረቀ ፐርስሊ በአንድ ኩባያ የሞቀ ውሃ ውስጥ ለ10 ደቂቃ ያክል አቆይተው ያጣሩትና ሞቅ እንዳለ በቀን 2 እስከ 3 ጊዜ ይጠጡ። ሁለተኛው መጠጥ የበቆሎ ፀጉር ሻይ ነው። ይህ የሚዘጋጀው በቆሎ ውስጥ ካሉ ቀጭንና ለስላሳ ክሮች ነው።
የበቆሎ ፀጉር የሽንት ቧንቧ ለማስታገስና የሽንት መፍሰስን ለመደገፍ ከጥንት ጀምሮ ሲያገለግል ቆይቷል። አንድ የሾርባ ማንኪያ የደረቀ የበቆሎ ፀጉር ወይም ደግሞ ፍሬሽ የበቆሎ ፀጉር ከ2 ኩባያ ውሃ ውስጥ ለ10 ደቂቃ ቀቅለው ያጣሩና ይጠጡት። በቀን 2-3 ጊዜ ሞቅ እንዳለ መጠጣት ይችላሉ። ሶስተኛው መጠጥ የገብስ ውሃ ነው። ገብስ በአካባቢያችን በቀላሉ ገበያ ውስጥ የሚገኝ ነው። ለማዘጋጀት ግማሽ ኩባያ ገብስ በ4 ኩባያ ውሃ ውስጥ ለ20 ደቂቃ ያክል ውሃው ትንሽ እስኪደበዝዝ ድረስ ይቀቅሉት። ገብሱን አጣርተው ውሃውን በሞቀ ሁኔታ ወይም ደግሞ በመደበኛ የሙቀት መጠን ቀን ሙሉ ቀስቀስ እያሉ መጠጣት ይችላሉ። የገብስ ውሃ የሽንት ቧንቧ ለማጽዳትና ለማስታገስም ለረጅም ጊዜ ሲያገለግል ቆይቷል። አራተኛ የነጭ ሽንኩርት ውሃ ነው። ነጭ ሽንኩርት አሊሲን የተባለ ተፈጥሯዊ ባክቴሪያን የሚዋጋ ንጥረ ነገር አለው። ይህ ደግሞ በቀላሉ ልናገኘው የምንችል ነው። 2 ፍሬ ነጭ ሽንኩርት ከትፈን ለ10 ደቂቃ በማቆየት በ1 ኩባያ በሞቀ ውሃ ውስጥ አቆይተን አጣርተን መጠጣት ነው። ጣዕሙ ከከበዳችሁ ትንሽ የማር ወይም ደግሞ የሎሚ ጭማቂ መጨመር ትችላላችሁ። አምስተኛው የከርከዴ ሻይ ነው። ጣዕሙ እንደ ክራንቤሪ ትንሽ የጎመዘዘና ጥቁር ቀይ ነው። በውስጡም ሰውነትን የሚጠቅሙ ንጥረ ነገሮች አሉት። 1 ሾርባ ማንኪያ የደረቀ የከርከዴ ቅጠል ወይም ደግሞ 1 ከረጢት በ1 ኩባያ የሞቀ ውሃ ውስጥ ለ5-7 ደቂቃ ቆይተው ይጠጡ። ሞቅ ያለ ወይም ቀዝቃዛ ሆኖ መጠጣት ይቻላል። እዚህ ላይ አንድ ጥያቄ ልጠይቃችሁ። የሽንት ቧንቧ ኢንፌክሽን አጋጥማችሁ ያውቃል ወይ? እናም ከነዚህ 5 መጠጦች ውስጥ ለሽንት ቧንቧ ኢንፌክሽን ተጠቅማችሁ ታውቃላችሁ? ኮሜንት ላይ ጻፉልኝ። ሌላ የምታውቁት ለሽንት ቧንቧ ኢንፌክሽን የሚሆን ካለ ኮሜንት ላይ ጻፉልኝ። ምክንያቱም ይህ መረጃ ሌላም በጣም የተቸገረ ሰው ሊፈልገው ስለሚችል ነው። መጠንና ድግግሞች እነዚህ መጠጦች አብዛኞቹ በቀን ውስጥ በየጊዜው መጠጣት የተሻለ ውጤት አለው። እንደ አንድ ጊዜ መድኃኒት ሳይሆን ሰውነትዎ በየጊዜው የሚደግፈው ነገር አድርገው ይዩት። ነጭ ሽንኩርት ውሃ ግን የተለየ ነው። ሆዳችሁ እንዳያሳመማችሁ በቀን ከ2 ጊዜ በላይ ባይወስዱት ይመከራል። አሁን ደግሞ አንድ አስፈላጊና እውነተኛ ማስጠንቀቂያ ልንገራችሁ። እነዚህ የተፈጥሮ መጠጦች ሰውነታችን ለማጽዳትና ምቾት እንዲሰማን ሊረዱን ይችላሉ። ነገር ግን ደግሞ እንደ መድኃኒት አንቲባዮቲክ ባክቴሪያን ሙሉ በሙሉ አይገሉም። ትኩሳት፣ ብርድ ማለት፣ በጀርባ ወይም ደግሞ በጎን አካባቢ የሚሰማ ህመም ካለ፣ ማቅለሽለስ፣ ማስመለስና በሽንት ውስጥ ደም ካዩ እባካችሁ ሐኪማችሁን አማክሩ። ህመሙ በ24 ሰዓት እስከ 48 ሰዓት ውስጥ ካልተሻሉት ወይም ደግሞ እየባሰ የሚሄድ ከሆነ ፈጣን የህክምና ያግኙ። ተጨማሪ ማስታወሻ ልንገራችሁ። በባዶ ሆድ የሚወሰድ ነጭ ሽንኩርት ውሃ ለተወሰኑ ሰዎች ምቾት ሊነሳ ስለሚችል፣ ስለዚህም ሆዳችሁ ስሜታዊ ከሆነ ወይም ደግሞ ምግብ ከበላችሁ በኋላ መውሰድ ትችላላችሁ። የከርከዴ ሻይ ደግሞ ደም ግፊትን ሊቀንስ ይችላል። ስለዚህ የደም ግፊት ህመም ካለባችሁ ወይም ደግሞ የግፊት መድኃኒት የሚወስዱ ከሆነ ከመጠጣታችሁ በፊት ሐኪማችሁን አማክሩ። እርጉዝ ከሆነ ማንኛውም የተፈጥሯዊ ሻይ ከመጠጣቱ በፊት ከሐኪሞት ጋር ይመካከሩ። ችግሩ ተደጋግሞ የሚያጠቃችሁ ከሆነ መፍትሄ ብቻ ከመፈለግ ይልቅ ትክክለኛ የህክምና ምርመራ ማድረግ አስፈላጊ ነው። ለማጠቃለል ያክል የፐርስሊ ሻይ፣ የበቆሎ ፀጉር ሻይ፣ የገብስ ውሃና የነጭ ሽንኩርት ውሃ የከርከዴ ሻይ የሽንት ቧንቧ ኢንፌክሽን ምልክት ሲኖር በጣም ያግዙናል፣ ይረዱናል። ሁሉንም በቤታችን ወይም በአካባቢያችን በገበያ ውስጥ በቀላሉ የምናገኛቸው ናቸው። እነዚህ መጠጦች ከብዙ ውሃ ከትዕግስት ጋር ሲወሰዱ በጣም የተሻለ ውጤት አላቸው። ነገር ግን እባካችሁ ሰውነታችሁ የሚላችሁን እያዳመጣችሁ በትንሽዬ መጠን ጀምራችሁ እየጨመራችሁ መሄድ ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። አዳዲስ ቪዲዮዎች በምሰራ ሰዓት ቅድሚያ ይደርሳችኋል። እንደዚህ አይነት ተፈጥሯዊ የጤና መረጃዎችን በየጊዜው አቀርብላችኋለሁ። ከነዚህ 5 መጠጦች ውስጥ የትኛው በጣም አስገረማችሁ እና የትኛው መሞከር አሰባችሁ? ኮሜንት ላይ ጻፉልኝ። እንዲሁም የሽንት ቧንቧ ኢንፌክሽን ያለበት ሰው ካለ ይህን ቪዲዮ ሼር አድርጉለት። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑልኝ።